ደህና ቆያችሁ። ክብር ለእግዚአብሔር ይሁን። ስሜ መምህር ኢያሱ በላይ እባላለሁ። የጋጮ ባባ ቃለ ሕይወት አጥቢያ ቤተክርስቲያን ጅምር ህብረት አራተኛ ልዩ ጠቅላላ ጉባኤ የአቋም መግለጫ እንደሚከተለው አቀርባለሁ። የጋጮ ባባ ቃለ ሕይወት አጥቢያ ቤተክርስቲያን ህብረት አራተኛ ልዩ ጠቅላላ ጉባኤ የአቋም መግለጫ። የጫሞ ቃለ ሕይወት አጥቢያ ቤተክርስቲያን ህብረት በደቡብ ምዕራብ ቀጠና ስር ከሚገኙ ህብረቶች ነባርና አንጋፋ ህብረት ሲሆን ማዕከላዊ መቀመጫውን የጋሞ ዞን መዲና በሆነችው በአርባ ምንጭ ከተማ አስተዳደር በሰቻ ቀበሌ በማድረግ ከ21 ዓመት በላይ ወንጌል የማድረስ ተልዕኮ ብሎም ሁለንተናዊ የማህበረሰብ አገልግሎት በስፋት በብቃትና በታማኝነት እየተወጣ ከመቆየቱም አልፎ መተዳደሪያ ደንቡ በሰጠው ስልጣን መሰረት የጋጮ ባባ አጥቢያ ቤተክርስቲያናት ጅምር ህብረት በማደራጀት ላይ ይገኛል። በመሆኑም በሐምሌ 5 2016 ዓ.ም በጫሞ ቃለ ሕይወት እናት ህብረት 11ኛ ልዩ ጠቅላላ ጉባኤ 66 አጥቢያዎች እና 300 በላይ የጠቅላላ ጉባኤ አባላት በተገኙበት በተሰጠው ውሳኔ መሰረት የጋጮ ባባ ጅምር ህብረት በሚል ስያሜ አግኝተን በጫሞ ቃለ ሕይወት አጥቢያ ቤተክርስቲያናት ህብረት አደራጅነት በጋራ እጅና ጓንት ሆነን የእግዚአብሔር መንግሥት ሥራ እያከናወንን እንገኛለን። ይሁን እንጂ የደቡብ ምዕራብ ቀጠና ለ35 ዓመታት የሚገዛ አምባገነን መሪዎች ቤተ ክርስቲያንና ሀገርን የሚዘርፍ ቡድን የሚመራውን ህዝብ ባህልና አካባቢውን በማግለል በመናቅና በማሳደድ የቤተ ክርስቲያኒቱን መተዳደሪያ ደንብና የሀገሪቱን ሕገ መንግሥት በሚጣረስ መልኩ በኃይል እርምጃ አካባቢውን ለማስለቀቅ ጭካኔን በተሞላ አካሄድ ህዝባችንና ቤተ ክርስቲያናችንን እያወኩና የሐሰት ፕሮፓጋንዳ ሲያሰራጩ ቆይተዋል። እናት ህብረታችን ለዘመናት ሲያሰቃዩ ሲያንገላቱ የኖረው ቡድን ሆን ብሎ በጅምር ህብረት የቤተ ክርስቲያናችን ደንብ መመሪያ በመጣስ መዋቅራዊ ግንኙነትን ባልተከተለ የተለመደውን የተንኮል ሥራ ለማሰር ቤተ ክርስቲያናችን ለመበተን ህዝባችንን ለማጋጨት የሞት ሽረት ትግል እያደረገ ይገኛል። ይህ በእንዲህ እንዳለ ለአካባቢው መንግስት አስተዳደር የጸጥታ ስጋት ሆኖ የሰነበተ ሲሆን በጥፋት ተግባራቸው እየቀጠሉ ይገኛሉ። በመሆኑም ይህ እምቢተኛ ቡድን እርቅን የማይቀበል ለቤተ ክርስቲያኒቱ ደንብ የማይታዘዝ ግጭት በቀጠና ውስጥ ሲከሰት የመጨረሻ ውሳኔ ሰጪ ለሆነው ቦርድ ውሳኔ የማይገዛ የፍርድ ቤት ውሳኔ የማይፈጽም ህዝቦች በሰላም ተጋምደው እንዳይኖሩ ለማድረግ ግጭትንና ጥላቻን ዋና ተግባሩ በማድረግ ስለቀጠሉ የጋጮ ባባ ቃለ ሕይወት አጥቢያ ቤተክርስቲያናት ጅምር ህብረት ልዩ አራተኛ መደበኛ ጉባኤ የሚከተለውን ባለ 9 ነጥብ የአቋም መግለጫ እንደሚከተለው አውጥቷል። አንደኛ፣ በደቡብ ምዕራብ ቀጠና ስር ከሚገኙ ህብረቶች አንጋፋና ስመጥር የሆነው የጫሞ ቃለ ሕይወት አጥቢያ ቤተክርስቲያናት ህብረት ላይ የሚያደርሰውን በደልና በቁልፍ አመራሮች ላይ የሚፈጽመውን ታሪክ ይቅር የማይለውን ታሪካዊ በደልን፣ ደንብ ጥሰቶችን፣ መዋቅራዊና ሐሰተኛ ደብዳቤዎችን አጥብቀን እንቃወማለን። ሁለተኛ፣ ጅምር ህብረታችን ስር ያሉ 62 አጥቢያዎች በሙሉ በማስተባበር ክርስቶስ ለቤተ ክርስቲያን የሰጠውን ታላቁን ተልዕኮ ከሚወጣበት ተልዕኮ ከፍታ ለማውረድና ሥራ በማስፈታት
ወዳልተገባ ግጭት ለማስገባት ወደ ፖሊስ፣ ወደ መንግስት መሪዎች እየጎተቱን ለወንጌል አገልግሎት እንቅፋት መሆናቸውን በአጽንኦት እንቃወማለን። ሶስተኛው በቀድሞ የቤተ ክርስቲያናችን መዋቅራዊ አደረጃጀት ከጋሞ አውራጃ የጋርዱላ አውራጃ በሚነጠልበት ወቅት ድንበሩን ከታች የሐረ ወንዝ ከላይ ዲታ ቶላ ወይም ባባ ወንዝ ያደረገ ሲሆን ለዚህም እንደሚከተለው የተቀመጠውን የቆመ ወይም የኤርክማን ግዛት እንደሆነ በባህል የተተበተበና በእስራት ውስጥ ያሉ ህዝቦች ስለሆኑ ከኛ እንዲለዩ በማለት እንደ ማህበረሰብ አንቋሽሸው ይህንኑ ተግባራቸውን በይፋ በኢትዮጵያ ቃለ ሕይወት ቤተክርስቲያን ታሪክ እኩለ ሌሊት ወገግታ በተሰኘው መጽሐፍ ከገጽ 202 እስከ 222 ድረስ አስፍረው በ1992 ዓመተ ምህረት አሳትመው ያስቀመጠውን ታሪካዊ ስህተት እንድታረም እንጠይቃለን። አራተኛ የጫሞ ቃለ ሕይወት አጥቢያ ቤተክርስቲያናት ኅብረት በመተዳደሪያ ደንብ በተሰጠው ስልጣን መሰረት እያደራጀ ባለበት የደቡብ ምዕራብ ቀጠና መዋቅራዊ ግንኙነትን በመጣስ ሆን ብሎ የሕዝባችንና የቤተ ክርስቲያናችን አንድነት ለመሸርሸር እናት ኅብረትን ለማፍረስ ያለውን ከንቱ ምኞት ለማሳካት ጣልቃ በመግባት የኦርጋ ሳይት አጥቢያዎችን የጻይተ እና የሱሌ ሳይት አጥቢያዎችን አንዳንድ ግለሰቦችን በመጠቀም ያልተገባ ግጭት፣ ጥላቻና መከፋፈል እየፈጠረ የሚገኘውን አጥብቀን እናወግዛለን። አምስተኛ የእናት ኅብረታችን ሥራ አስፈጻሚ እና ቁልፍ አመራሮችን በተመለከተ በቤተ ክርስቲያኒቱ ደንብ መሠረት ተጠሪነታቸው ለኅብረቱ ጠቅላላ ጉባኤ ሆኖ ሳለ ከደንቡ ውጪ ባልተሰጠ ስልጣን በመገልገል ስም በማጥፋት ኢመዋቅራዊ ሕገወጥ ደብዳቤዎችና አሰራራቸውን በጥብቅ እንቃወማለን። ስድስተኛ እኛ የጋጮ ባባ ቃለ ሕይወት አጥቢያ ቤተ ክርስቲያናት ጅምር ኅብረት ጠቅላላ ጉባኤ ለታላቁ የሕይወት መመሪያችን ለሆነው መጽሐፍ ቅዱስ ለቤተ ክርስቲያኒቱ ሕገ ደንብ ለመታዘዝ ከማናቸው በየእርከኑ ካሉ መዋቅሮች አሰራርን ተከትለን ክርስቲያናዊ ስነ ምግባር ጠብቀን በፍቅር በሰላማዊ መንገድ ጤናማ ግንኙነት ለማድረግ እርቅ ለይቅርታና ምሕረት ዝግጁ ከመሆናችን በላይ እንደ ወትሯችን የሰላም የልማት አምባሳደሮች በመሆን ከመንግስት እና ከሃይማኖታዊ ተቋማት ጋር በሰላማዊ መንገድ በጋራ ለመስራት ዝግጁ መሆናችንን እንገልጻለን። ሰባተኛ ከደቡብ ምዕራብ ቀጠና ተልዕኮ ተቀብለው በሕዝባችን መካከል የሚንቀሳቀሱ አንዳንድ ግለሰቦች ሆን ብለው ግጭት፣ ሁከት እና መከፋፈልን እየፈጠሩ ያሉ መሆናቸውን በኅብረታችን እናት አጥቢያ የሆነችውን የጋርባንሳ ጣአ አጥቢያ ማፍረሳቸውን ያረጋገጠን ስለሆነ ከዚህ ሰይጣናዊ ተግባር እንዲቆጠቡ ከስህተታቸው እንዲታረሙ በተጨባጭ ወንጀል ድርጊት የተሰማሩ ተቋማችንን በኃይል ሰብረው የገቡ ጥፋተኞች በተደጋጋሚ መክረንም በእንበተኝነት መንፈስና በደቡብ ቀጠና መከታነት አልታረም ያሉ ግለሰቦች ለሕግ እንዲቀርቡ እንጠይቃለን። ስምንተኛ የጋጮ ባባ ወረዳ መንግስት ከእግዚአብሔር ተቀብለው የሕዝባችንን ሰላምና መንገድ የመኖር ዋስትና የሚያረጋግጥ እንደመሆኑ መጠን ይህ ቡድን መንግስትን ለማሳሳት ከፍተኛ ጥረት ስለሚያደርጉ እኩይ ተግባራቸውን ቡድን ለራሱ ዓላማ ማስፈጸም ለመጠቀምና ከሃይማኖታዊ ተልዕኮ ውጪ ሌላ አጀንዳ ያለውን ሴራ
በመገንዘብ መንግስት እንደ ወትሮ ሁሉ ኃላፊነቱን በሕገ መንግስቱ መሰረት ብቻ የበኩሉን ድርሻ እንዲወጣ እንጠይቃለን። 9ኛ በቀጠናው አሳሳች ተልዕኳቸው ተሰናክላቸው ከወንጌል አገልግሎት ወደ ኋላ ያላቸው አንዳንድ አጥቢያዎች ከእኛ ጋር የተሰጣቸውን ወንጌል እንዲሰሩ የፍቅር ጥሪያችንን እናስተላልፋለን። እግዚአብሔር የሕዝባችንን ሰላም ይጠብቅ። ሰኔ 13 2017 ጋጮ ባባ ሀገረ ሰላም